ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት የአማርኛ ባለ ሁለት ፊደላት ማለት ነው። ባለ ሁለት ፊደላት ቃላቶችን መስርቼ ነው ያመጣሁላችሁ። ቃላቶቹ እዚህ ጋር እኒህን ይመስላሉ። ሁለት የተለያዩ ፊደላቶችን በአንድ ላይ አድርጌ ቃላት መስርቼ ማለት ነው ያመጣሁላችሁ። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትህትና እየጋበዝኩኝ፣ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ምክንያቱም እዚህ ጋር ይሄ ያለው ወሳኝ የሆነ የአማርኛ ትምህርት ስለሆነ ማለት ነው። ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ፣ ሼር አድርጉ። ኦንላይን ለመማር የምትፈልጉ ተማሪዎች ካላችሁ ስልክ ቁጥር እዚህ ጋር አስቀምጬላችኋለሁ። 251 9 18 32 00 42 ስለዚህ በቀን አንዳንድ ሰዓት በሳምንት 5 ቀን አስተምራለሁ ማለት ነው። በሚመቻችሁ ሰዓት ጠዋትም ሊሆን ይችላል፣ ቀን ላይ ሊሆን ይችላል፣ ማታ ላይ ሊሆን ይችላል። እናንተ ስራ ጨርሳችሁ እረፍት በምትሆኑበት ሰዓት መማር ትችላላችሁ ማለት ነው። በግሩፕ ይቻላል፣ በግል ይቻላል። አማርኛ፣ እንግሊዘኛ የፈለጋችሁትን ትምህርት መማር ትችላላችሁ። ቀላል ነው ክፍያው። በደንብ አድርጌ አስተምራችኋለሁ። ወደ እኔኑ መጻፍ፣ ማንበብ፣ የተለያዩ ነገሮችን መለማመድ ትችላላችሁ ማለት ነው። ረጃጅም ጽሁፎችን በአንድ ወር በሁለት ወር በደንብ ትለምዳላችሁ። እኔ ጋኑ ተማሩ። አሁን ቀጥታ ወደ ቪዲዮ ልሂድላችሁና ላንብብላችሁ። ሃሎ ሃሎ። የመጀመሪያው ሃሎ ይላል። ሃሎ። ሁለተኛ ሁሉ ሁሉ። ሄደ ሄደ። ህግ ህግ። ሆድ ሆድ። ሆሄ ሆሄ። ሁሉም ፊደላቶች ሁለት ሁለት ፊደል ነው የያዘው። ሁሉም ቃላት ይቅርታ፣ ሁሉም ቃላቶች ባለ ሁለት ፊደል ናቸው ማለት ነው። እዚህ ጋር ሃሎ ሃሎ። ሃና የለቤት ሎ በአንድ ላይ ሃሎ። ስልክ ስንደውል አሁን ሃሎ ብል የምንለው ማለት ነው። ሃሎ። እሺ። ሁሉ ሁሉ። እዚህ ጋር ሁሉ ሁሉ እንላለን። እሺ። ሄደ ሄደ ሄደ። ህግ ህግ። ሆድ ሆድ። ሆሄ ሄ ሆሄ። ይህ መጀመሪያ ፊደል ነው ማለት ነው። መጀመሪያ የምናገኘው የቃላት ስብስብ ነው። ወደ ሁለተኛው ስንመጣ ሉላ ሉላ። ሊጥ ሊጥ። ሊቅ ሊቅ አዋቂ እንደማለት ነው። ሊቅ ጎበዝ፣ ታታሪ ሊቅ። እሺ። ላም ላም። ልብ ልብ። ሎሚ ሎሚ። እሺ። ይህን የምንየው ሉላ ሉላ። ሊጥ ሊጥ። ሊቅ ሊቅ። ላም ላም። ልብ ልብ። ሎሚ 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 ብለን መሰረትን ማለት ነው። የሁለተኛው ነው። ወደ ሶስተኛ ስነድ በቀይ እስክሪብቶ ላስምርላችሁ። እዚህ ጋር መሪ መሪ። ሙዝ ሙዝ። ሚሚ ሚሚ። ሜዳ ሜዳ። ምሳ ምሳ። ሞላ ሞላ። እንየው ይሄንን መሪ መሪ። ሙዝ ሙዝ። ሚሚ ሚሚ። ሜዳ ሜዳ። ምሳ ምሳ። ሞላ ሞላ ይላል ማለት ነው። ይሄኛው የሶስተኛ የመቤት ባለ ሁለት ፊደል ነው ማለት ነው። እዚህ ጋር ደግሞ ቀጣዩ የረቤት ነው። ረሳ ረሳ። ሩቅ ሩቅ። ሩዝ ሩዝ። ራት
እራት ሬት ሬት ሮጠ ሮጠ ይላል ማለት ነው። እሺ እንየው። ረሳ ረሳ ሩቅ ሩቅ ሩዝ ሩዝ ራት ራት ሬት ሬት ሮጠ ሮጠ ብለን መመስረት እንችላለን ማለት ነው። ሮጠ ብለን መመስረት እንችላለን። አሁን ወደ መጨረሻው እየሄድን ነው። የመጨረሻው የሰ ቤት ነው። የሰ ቤት ባለ ሁለት ፊደል የተቀናጀ ምንድነው ማለት ነው? ቃላት ሱቅ ሱቅ ሱሪ ሱሪ ሲሶ ሲሶ ሳራ ሳራ ሴት ሴት ሶል ሶል ብለን መመስረት እንችላለን ማለት ነው። እሺ ሱቅ ሱቅ ሱሪ ሱሪ ሲሶ ሲሶ ሳራ ሳራ ሴት ሴት ሶል ሶል ብለን እንመሰርታለን። ሶል ብለን እንመሰርታለን። ጨረስኩ ማለት ነው። አሁን በደንብ አድርጌ በፍጥነት ላንብብላችሁ። በደንብ አድርጌ ላንብብላችሁ። ሃሎ ሃሎ ሁሉ ሄደ ህግ ሆድ ሆሄ። ሁለተኛ ሉላ ሊጥ ሊቅ ላም ልብ ሎሚ። ሶስተኛ ጋር መሪ መሪ ሙዝ ሚሚ ሜዳ ምሳ ሞላ። አራት ረሳ ሩቅ ሩዝ እራት እሬት ሮጠ። የመጨረሻ የሰ ቤት ነው። ሱቅ ሱሪ ሲሶ ሳራ ሴት ሶል ሶል ይላል ማለት ነው። በደንብ አድርጋችሁ እየደጋገማችሁ አንብቡት። ቀላል ነው። ቀጣይ ደግሞ ቀጣይ ያሉት ፊደላቶቹን እየመሰረትኩ ባለ ሁለት ፊደሎች መመስረት እችላለሁ ማለት ነው። ባለ ሶስት መሰርትላችኋለሁ። ማንበብ እንችላለን። ኦንላይን ለመማር ይህን ስልክ ቁጥር ተጠቀሙ። በጣም ቀላል ነው። በሌላ ሰዓት ሌላ ቪዲዮ ይዤላችሁ እመጣለሁ። ቻው፣ አመሰግናለሁ።